ወንድሜ ዳነኝ እያልክ እየተጨነክ ነው? ዳነ በቃ አትጨነቅ። እህቴ ከጀርባሽ ቆመው ያወሩብሻል? ፍሽባቸው። ህይወት እንደ በር ናት። መቼም ቢሆን ላሞችን ማመን የለብህም። ምክንያቱም ፀሐይ መማር ትወዳለች። ወንድሜ ስልክህ እንኳን ቻርጅ ያደርጋል። አንተስ በቀን 3 ሊትር ውሃ መጠጣት ትዳራችሁ እንደሚያስተካክልላችሁ ታውቃላችሁ? ቶሎ ቶሎ ሽንታችሁ ስለሚመጣ የመጨቃጨቂያ ጊዜ አታገኙ። ውሃ ጠጡ። ባት ቅደም አንቺ ደርሰሽ ነኝ። ስማ ትቆያለህ። ደርሰን ግባ። እከተልሃለሁ። ምን እናቴ ትምት ነው የሄድን ግማሽ መንገድ ላይ ምን ደርሰህ በእግዚአብሔር በእናትህ ባት ግባ። እመጣለሁ። እኔ እዚህ ትንሽ ጉዳይ ስላለኝ ሻይ ቡና ብዬ ምሪ እንዳልጠጣ እኔ በሊፍት እመጣለሁ። ባት አንዴ ጉንፋን ይዞኛል። እዛ ቅሽር ጠጣ። ግማሽ መንገድ ላይ ምናምን ደርሰህ ባሉ እናቴ እኔ በእናትህ እኔ ሻይ በእግዚአብሔር እመጣለሁ። እናቴ እመጣለሁ። ቻው እመጣለሁ። ባት እየዞረ ሂዱ። እና በፈለክ ሰላም ነስ ጋሼ፣ የቤት ኪራይ ልከፍል ነው? አይ አይደለም፣ ልጅዎትን ፈልጊያለሁ። የኔ ልጅ ቤቴን ማከራየው በእናትህ እንዲህ ስቀይ ታመሰ አልቅስ ጋሼ። ታላተኛ ልጅዎትን ፈልጊያለሁ። ሰላም እንዴት ናችሁ? ዛሬ ከተማችንን እናድነዋለን። ህይወት እንደ እንትን ናት። አንዳንዴ ትቆማለች፣ አንዳንዴ ትተኛለች። እናም አጭር ናት። ተጠቀሙባት። ጭር ባለ ስፍራ ሳይኖር